ውድ ቻናል ቤተሰቦች እንደናችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ ደግሞ ቪዲዮ ባላ እንደወጣ ሁላችሁም ላይክ አድርጋችሁ እንድትጀምሩ እያልኩ ቀጥታ ዘራስኩላችሁ መረጃ የማለፍ ይሆናል። ዛሬ ላይ እንግዲህ ዶላር ከ160 ብር አሁን ላይ ከ170 እስከ 181 ብር አካባቢ እየተሸጠ ይገኛል። ይህም እንግዲህ ከፍተኛ ጭማሪ እንዳሳየ ይታወቃል። ከ10 ብር በላይ እንዲሁም ደግሞ እስከ 20 ብር ድረስ ጨምሯል ማለት ነው። ይህም የሆነበት ዋነኛው ምክንያት እንግዲህ ከአሜሪካ ዳይቨርሲቲ ቪዛ ጋር በተያያዘ ነው። የአሜሪካ ዳይቨርሲቲ ቪዛ እንግዲህ 25 ሚሊዮን ዶላር አካባቢ እንደጠየቀ ለእያንዳንዱ ሰው አንዳንድ ዶላር የሬጂስትሬሽን ፊ እንደጠየቀ ይታወቃል ማለት ነው። ይሄንን መረጃ እንግዲህ ገብታችሁ ማየት ትችላላችሁ። ይሄንን እንግዲህ ስንመለከት ወደ አሜሪካ ዳይቨርሲቲ ቪዛ ፕላትፎርም ሄዳችሁ ስትመለከቱ ሬጂስትሬሽን መስት 1 ዶላር እንደሚያስፈልግ እንዲሁም ደግሞ አፕሊኬሽን ጋር በተያያዘም እንዲሁ መረጃዎች እያንዳንዱን ነገር እናንተ ማየት ትችላላችሁ። ሌላው እንግዲህ 25 ሚሊዮን ሰው ነው ይሞላል ተብሎ የሚጠበቀው ማለት ነው። እንግዲህ ከዛም ውስጥ ኢትዮጵያ ውስጥ ብዙ ሰዎች ይሞላሉ ተብሎ ኤክስፔክት ይደረጋልና አሁን ላይ የብላክ ላይ ያለው የዶላር በብር ሂሳብ ጨምሯል ማለት ነው። እንግዲህ ከኦክቶበር 25 እስከ ኖቬምበር 25 ድረስ ማለት ነው እንደሚጨምር ታሳቢ አድርጋችሁ እንድትንቀሳቀሱ ለእናንተ ይሄንን መረጃ ለመስጠት ነው ማለት ነው። እንደምትመለከቱት 25 ሚሊዮን ዶላር ነው እንግዲህ አሜሪካ ይሄንን እያንዳንዱ ሰው ፐር ሬጂስትሬሽን አንዳንድ ዶላር ሲከፍል 25 ሚሊዮን ዶላር ይሰበሰባል ተብሎ ነው የሚጠበቀው ማለት ነው። እንግዲህ 55000 ዊነሮች እንደሚኖሩ ኤክስፔክት ይደረጋል ወይም ደግሞ በየአመቱ ይሄ እድል ይሰጣል ማለት ነው። ከዛ ጋር ተያይዞ እንግዲህ በቨርቹዋል ካርድ ሁሉም ሰው ዶላር ይገዛል ተብሎ ነው የሚታሰበውና ዶላር ያላቸው ሰዎች አሁን ላይ ገበያውን ትንሽ ጨምረውታል ማለት ነው። ይሄም እንግዲህ ከኖቬምበር 25 ድረስ የሚቆይ ይሆናል። ከኦክቶበር 25 እስከ ኖቬምበር 25 ድረስ ማለት ነው። የቪዛ ፕሮግራሙ እስከሚያልቅ ድረስ ማለት ነው። የዲቪ ውስጥ የሚሞላ ድረስ ያለው ነው። እንግዲህ የራሳችሁን ዶላርም ደግሞ ካላችሁም ደግሞ መሸጡም ካላችሁ ይሄንን ታሳቢ አድርጋችሁ እንዲሸጡ ለእናንተ ይችን መረጃ ለማድረስ ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ ወንድሞቼ እህቶቼ።